ስሜ ዳግማዊ አዳነ ይባላል። የመጣሁት ከሐዋሳ ዩኒቨርሲቲ ነው። አሁን ባላለኝ I graduated from the University of Gondar። ስሜ መስፍን ይባላል። ከኮተቤ ዩኒቨርሲቲ ኦፍ ሳይንስ ካምፓስ የመጣሁት። ስሜ በጸሎት ታመነ ይባላል። ከአዲስ አበባ ዩኒቨርሲቲ በኮምፒውተር ሳይንስ በ2016 ነው የተመረኩት። ስሜ ፍቅር ያሬድ ይባላል። ከአዳማ ከተማ ሲሆን የመጣሁት የ12ኛ ክፍል ተማሪ ነኝ። ስሜ ዳግሙ ነኛው ይባላል። የመጣሁት ከኢካባዶ ነው። የ11ኛ ክፍል ተማሪ ነኝ። ስሜ ብሩክ አለብሲ ይባላል። የመጣሁት ከአዲስ አበባ ነው። ስሜ ቤተልሔም አዲስ ይባላል። የመጣሁት ከአዲስ አበባ ነው። መማር የነበረው ቪዥን አካዳሚ ነው። ስሜ ዛህረዲን አብዱራህማን ይባላል። የመጣሁት ከአዲስ አበባ ነው። እውነት አልመሰለኝም ነበር መጀመሪያ ላይ። እናም ሌሎች ተሳታፊዎች እንዳሸነፉ ሳውቅ ነው እኔም ሞር ኮንፊደንት ነው። አላሰብኩትም ነበር ጊቫዌ ምናምን ያው ላኪ ይሆናል ብዬ አላሰብኩም ነበር እና በጣም ደስ ብሎኝ ነበር በዛ ሰዓት። በዚህ ፕሮሰስ ላይ ምንም እንደማንከፍል ተነግሮናል። ያው ምንም ነፃ ነው። የአፕሊኬሽን ፕሮሰሳችን አሁን ዶክመንቶች አስገብተን የአክሴፕታንስ ሌተር ገብቶልናል። እናም ደግሞ 50% ስኮላርሺፕ አግኝተናል። አሜሪካን ቤዝድ የሆኑ ዩኒቨርሲቲዎች ላይ አክሴፕታንስ ማግኘት የሚፈልግ ሰው ሆራይዘን ኮንሰልታንሲ ቢጠቀም እላለሁ። ምክንያቱም ካላቸው ፓርትነርሺፕን ባለፈ የቪዛ ትሬኒንግም ስላላቸው ኤምባሲም ተገብቶ የሚኖረውን ሰክሰስ ከፍ ያደርገዋል ብዬ አስባለሁ። ሙሉ ፕሮሰሱ ተሳክቶልኝ ያው አሜሪካ ከሄድኩ በጣም ደስ ይለኛል። ለዚህም ሆራይዘንን አመሰግናለሁ። ባሸነፍኩ ጊዜ የተሰማኝ ያው እሷ ስትደውልልኝ እውነት አልመሰለኝም እና እስኪ ጌታን በብያት እውነት ነው ምናምን ብላ ነግራኛለች። ባሸነፍን ሰዓት ያው ከፍተኛ ደስታ ነው የተሰማን። ይሄን ሃፒነስም ከፋሚሊ ጋር ሼር በማድረግ ከፍተኛ ደስታ ነው የተሰማን። አብዛኛዎቻችን እንደዚህ ኤጀንሲዎች የውሸት ይመስሉናል፣ ግን የእውነት መሆኑን ለማረጋገጥ በአካል መታችሁ ኢንፎርሜሽን ስታገኙ ታምኑበታላችሁ። ፕሮሰሳችን የሄደው በመጀመሪያ ዶክሜንት አስገቡ ተብለን ዶክሜንት አስገባን። እዛ አንድ ሳምንት ውስጥ ከዩኒቨርሲቲ አክሴፕታንስ መጣለን 50% ስኮላር። ማመስገን ፈልገው ፈጣሪ ነው። ይሄ እድል ያው እሱ ፈቅዶ ነውና የመጣው። ከዛ በመቀጠል ደግሞ ሆራይዘንን ይሄን ኦፖርቹኒቲ ስለሰጠኝ ከዛ ሁሉ ተማሪ እኔን በመምረጡ ላመሰግን እወዳለሁ። ማሸነፌን ሲነግሩኝ ያው መጀመሪያ ላይ አላመንኩም ነበር። ምክንያቱም ብዙ ተማሪዎች ይሳተፋሉ ብዬ ስለጠበቅኩ ይሄ እድል ይደርሰኛል ብዬ አልጠበቅኩም። ያው ሲነግሩኝ በጣም ነበር ደስ ያለኝ። ያው ከዚህ በፊት ሆራይዘን ኦፊሳቸው መጥቼ ነበር። ያው ስልኩ ከነሱ መሆኑን ሳረጋግጥ ያው እውነት እንደሆነ አውቄ ነበር። ከ1500 ምናምን በላይ ተማሪ ነበር የነበረው እና ከዛ ውስጥ 10 ሰው ነበር የሚመረጠው እና ማሸነፍ አልመሰለኝም ነበር፣ ግን ተሳክቶልኝ እዚህ በመምጣቴ በጣም ደስተኛ ነኝ። አክሴፕታንስ ሌተር ተልኮልኛል እና ያው ከ50% ስኮላርሺፕ ነው የቪዛ ፕሮሰስ በመጀመር ላይ። እስካሁን ያለኝ ኤክስፒሪየንስ በጣም አሪፍ ነው። ሌሎች ተማሪዎች ካላችሁ አፕላይ ማድረግ የምትፈልጉ ካላችሁ በሆራይዘን በኩል አፕላይ እንድታደርጉ ሪኮመንድ አደርጋለሁ።